ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦቼ ጠፍቻለሁ፣ አውቃለሁኝ፣ በጣም ጠፍቻለሁ። እባካችሁን ይህንን ቪዲዮ ላይክ አድርጉት፣ ለሌላ ለማዳም ቅመሞች እንዲደርስ። ዛሬ ይዤ የመጣሁት ቪዲዮ አስተማሪ ስለሆነ ለእኔና ለእናንተ ወይም ደግሞ ለማዳም ቅመሞች በጣም ስለሚጠቅም ላይክ አድርጉልኝ ውድ ቤተሰቦቼ። ጠፍቻለሁኝ፣ እንግዲህ ቶሎ ቶሎ ለመምጣት እሞክራለሁ። ይህ ቪዲዮ ላይክ አድርጉት። እናንተ ላይክ ስታደርጉት ምንም አትከፍሉበት፣ ለእኔ ግን ስለሚጠቅመኝ ላይክ እና ሼር ሰብስክራይብ አድርጉልኝ ውድ ቤተሰቦቼ። አዲስ ዩቲዩብ ነኝ፣ አይናለም እባላለሁ። አዲስ ዩቲዩብን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ይዩት እና ዛሬ የመጣሁበት ቪዲዮ ደግሞ ጠቃሚ ነው። ምክንያቱም ስለኛና ስለኔና ስለናንተ ወይም ደግሞ በሰው ሀገር ተሰደን ስለምንሰራ ስለ ማዳም ቅመሞች ወይም ሁላችንም ያው እንግዲህ ትንሽም ይሁን ትልቅ ተከፋይ ነን ደሞዝ። እሱን ደግሞ ወደ ክፍለ ሀገር መሸኘት ወይም ደግሞ እንዴት ነው መሸኘት አልኩኝ፣ መላክ በሐዋላ ምናምን የተለመደ ነው በእኛ ላይ ማለት ነው። ምክንያቱም በመንግስት ከምንልከው ይልቅ በኋላ ልከን ትንሽ ትርፍ ብናገኝ ከራሴ ጀምሮ እንደዛ ነው የለመድነው እና ውድ ቤተሰቦች፣ ያ ግን አሁን በጣም አደጋ ላይ እየጣላቸው ብዙ የማዳም ቅመሞች አደጋ ላይ እየወደቁ ይገኛሉ እና ዛሬ ስለሱ አንዳንድ ነገር እላችኋለሁ ውድ ቤተሰቦቼ። ቪዲዮን እስከ መጨረሻው በማየት አብራችሁን ቆዩ። ብዙ የተበሉ የማዳም ቅመሞች ስላሉ እናንተም እንዳትበሉ ቪዲዮን እስከ መጨረሻው በማዳመጥ ትምህርት እንድትወስዱበት ትፈልጋለሁ። አብራችሁን ቆዩ እና ውድና የተከበራችሁ የቻናል ቤተሰቦች እንዴት መሰላችሁ? ብዙ ጊዜ በሐዋላ ነው የምንልክኛ። እኔ ከራሴ ጀምሮ በሐዋላ ነው ምልክ፣ በመንግስት ልክ ያላቅም እኔ ማለት ነው። ምክንያቱም ትንሽ ከጨመረ እያልኩኝ ያው እንግዲህ ገንዘብ አይደለ ያው ከጨመረ ከመንግስቱ ይልቅ ሐዋላው ትንሽ ጨመረ ስለሚል እሱ ከተሻለ እያልኩ ሁልጊዜ በሐዋላ ነው የምልከውና አሁን ላይ ደግሞ መንግስት በጣም አምርሯል። በህገ ወጥ የሚልኩ ይሄ ሐዋላ የሚያስተላልፉ ወይም ደግሞ ጥቁር ገበያ የሚያስተላልፉ እንትኖችን ምንድነው ምንዛሬ የሚያስተላልፉ ሰዎችን በጣም ብዙ ቁጥራቸው ቀላል የማይባል 130 ነው ምናምን ነገር ድረስ 130 ምናምን ድረስ አካባቢ እንትናቸውን ዘግቷል። በህገ ወጥ የሚመነዝሩ ደላሎችን አካውንት ዘግቷል ማለት ነው። መንግስት ማለት አምርሯል በጣም ያው በህገ ወጥ ስለሆነ መንግስት ታውቃላችሁ ብዙም እንትን አይሉም። ህገ ወጥ ነው። መንግስት ደግሞ መንግስት በህጋዊ ስለሚሰራ በቃ የህገ ወጦችን አምርሮ እየተከታተለ ይገኛል። በዱባይ ራሱ ብዙ ሰላዮች እንትን እንዳሉ ነው የሰማሁት መረጃ ማለት ነው። ብዙ ሰላዮች ህገወጥ ወይም ደግሞ ጥቁር ገበያ መንዛሪ መስለው ብዙ ሰላዮች እንትን እንዳሉ በየቦታው እንደተስፋፉ ነው ማለት ህገወጦችን ለመያዝ ማለት ነው መንግስት እንደቀጠረ ሰምቻለሁ ዱባይ ማለት ነው። እና ደግሞ በጣም ደግሞ የሚያሳዝነው ነገር አንዲት እህቴ በዚህ ነገር ላይም ተጠቅታለች። በነገራችን ላይ ብዙዎቹ ናቸው፣ ግን እንደ ማስረጃ ወይም ደግሞ እንደሰማሁት ከሆነ አንዲት እህቴ በዱባይ ነው ማለት ነው 12,000 ድርሃም አስቡት እንግዲህ ውድ ቤተሰቦች። 12,000 ድርሃም ማለት የስንት ወሯ እንደሆነ መገመት በጣም ቀላል ነው። በጣም ነው የምታሳዝነው። እና እንደዛ አድርጋ ከላከች በኋላ እንደዛ አድርጋ አጠራቅማ የስንት አመት እንደሆነ አስቡት። 12,000 ድርሃም ማለት በጣም ብዙ ነው እኮ። ቤት ለመስራት ቤተሰብ እየጠበቁኝ ነው ምናምን ነገር ብላ በአንድ እህቴ ላይ ደውላ ስትጠይቃት፣ ከዛ ቆይ ተረጋጊ ትንሽ እንደዚህ ነገር እየተሰማ ነው እና ተረጋጊ ትንሽ ትላታለች። ከዛ እሷ ደግሞ አይ ቤተሰብ ቤት ሊሰሩልኝ እየጠበቁኝ ነው መረጋጋት አልችልም ብላ አንድ ደላላ ታናግራለች ማለት ነው። ከዛ አንድ ደላላ ስታናግር እሱ ደግሞ ምን ይላታል፣ ከሁለት ቀን በኋላ ይደርስልሻል ትንሽ ጠብቂ ሲላት፣ ምንም ችግር የለውም 2 ቀን መጠበቅ ምንም ማለት አይደለም ብላ ይስማማሉ ማለት ነው። ከዛ ከሁለት ቀን በኋላ ብሩን ትሰጠዋለች ማለት ነው። 12,000 ድርሃም አስቡት። በጣም ከባድ ነው በነገራችን ላይ እንደ ማዳም ቅመም እንደ ሸቃላ በጣም ከባድ ነው 12,000 ድርሃም ማለት አስቡት። ቀንና ሌሊቶች ተጠራቅሞ የሆነ ወራቱ ተጠራቅሞ ብቻ ብዙ ነገር ደክማ ነው 12,000 ድርሃም ያመጣችሁ በማዳም ቤት የማዳም ሽንት ቤት እያጠበች የማዳም ፊት እየገረፋት በጣም ከባድ ነው እና ቤተሰብ በጣም ከባድ ነው ማለት ነው። እና
እንደዛ 12,000 ድርሃም አጠራቅማ ሰጥተው ከዛ ያ 2 ቀን ቆይታ ትሰጠዋለች ማለት ነው። ከዛ ደግሞ እንደገና ከቆየች በኋላ ትጠይቀዋለች። ከዛ እንዴት ነው ብሬ እኮ አልገባልኝም 12,000 እኮ አልገባልኝም ምናምን ስትለው የኔም 30,000 ብር ያንቺም 12,000 ድርሃም መንግስት ወርሶታል እና ያላት አሉ። እንግዲህ እንደሰማሁት ከሆነ ማለት ነው። በጣም ነው የሚያሳዝነው። አስቡት፣ ቤተሰብ ይጠብቃታል እንግዲህ ቤት ለመስራት አፉን እንትን ብሎ እየጠበቃት ነው። እሷም እንግዲህ ለቤት ለመስራት ጓጉታለች። በዛ ላይ ደግሞ ስንት ጊዜ ጠብቃ ነው ያንን ብር ያጠራቀመችው። በጣም ከባድ ነው እና ውድ ቤተሰቦች እናንተም እንደሷ እንዳትሆኑ በጣም ማስተዋል ይገባችኋል። ብትችሉ አሁን ላለመላክ ሞክሩ ማለት ነው። አሁን አትላኩ። ምክንያቱም ትንሽ እስኪ ይረጋጋ፣ 1 ወርም ሆነ እንደዛ ታገሱ። አይ ደግሞ ለሕክምናም ሆነ ለዕለት ቀለብ ያስፈልጋል፣ አስቸጋሪ ነው መጠበቅ አልችልም የምትሉ ከሆነ ደግሞ በተወሰነ ትንሽ እየላካችሁ በመንግስት ላኩ። ምክንያቱም አሁን ላይ በመንግስት ያው እንግዲህ መንግስት ትንሽ ይቀንስብናል እንጂ አስተማማኝ ነው። እንደዚህ ይሰረቅብኛል፣ እንደዚህ ይባልብኛል የሚባል አሳሳቢ ነገር የለም በመንግስት እና እንደዛ እንኳን ካላችሁ እስኪረጋጋ እንኳን መቆየት ካልቻላችሁ በመንግስት ለመላክ ሞክሩ። ትንሽም ቢሆን ብዙ ሳትልኩ ትንሽም ቢሆን ማለት ነው። እና ውድና የተከበራችሁ የቻናል ቤተሰቦች ያው ህመማችን የምናውቀው እኛ ነን፣ ጉዳታችን የምናውቀው እኛ ነን። እንዴት እንደምናመጣው ብሩን የምናውቀው እኛ ስለሆነ በጣም ጥንቃቄና ማስተዋል ይፈልጋል ማለት ነው። ሰሞኑን እየተሰማ ያለው ነገር በጣም ከባድ ነው። ብዙ ደላሎች ተስፋፍተዋል፣ እያጭበረበሩ በዚህ በግርግሩ ምክንያት እያጭበረበሩ እና አንዳንድ በቃ አለ አይደለ አጭበርባሪ ደላሎች ይሄን ክፍተት በመጠቀም ብዙ የማዳም ቅመሞችን በዚህ ምክንያት እያጠቁ ይገኛሉና ውድ ቤተሰቦች ከነሱ ከተጠቁት ቅመሞች አንዱ እንዳትሆኑ እራሳችሁን በጣም መጠንቀቅ አለባችሁ። ጥንቃቄ አድርጉ። ውድና የተከበራችሁ የቻናል ቤተሰቦች ችግራችንን የምናውቀው እኛ ስለሆነ እንዴት እንደምናመጣው ብሩን የምናውቀው እኛ ስለሆነ ጥንቃቄ ይፈልጋል ማለት ነው። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እና በአስተማሪ ቪዲዮ እስከምንገናኝ ድረስ እስከዛው ድረስ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮ ይሄንን ይመስል ነበር። በያላችሁበት ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ሰላም ሁኑ።